ሃይ ጋይስ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ናችሁ ወይ? እስኪ ዛሬ ደግሞ የቀውሌን ላሳያችሁ። እንደተለመደው እንግዲህ ከእንቅልፋችን እንነሳለን። ከዛ በኋላ የቀውሏችንን እንጀምራለን ማለት ነው። እንደምታዩት ደግሞ ያላለቀ ቤት ውስጥ ነው ያለሁት። ያው እንግዲህ ተከራይተን ነበር የምንኖረው። አሁን ላይ እንደሚታወቀው በጣም የክራይ ዋጋ በጣም ውድ ነውና ያው ከሰው ቤት ደግሞ የራስ ቤት ይሻላል አይደለ? ባያምርም ለዛም ነውና ቤቱ ያላለቀ ግድግዳው እንዳለ ምኑ ያላለቀው ቤት ውስጥ ነውና ምንም ነገር አይመችም። እኔ ደግሞ የሆነ ነገር ጽድት ካላለ በስተቀር በቃ ደስ አይለኝምና ለዛ ነው እንዴ ዛሬ ግን በቃ ምንም ነገር ከምንም አያጎለኝም ብዬ እናንተ ትረዱኛላችሁ ብዬ አስባለሁ። እናም ያም ሆነ ይም ባያልቅም እንግዲህ ህይወት ይቀጥላል። የራስ ቤት ደግሞ ይሻላል፣ ምንም ቢሆን የራስ ጎጆ ይሻላልና እስኪ ዛሬ ደግሞ ቤቴን ጽድት እናድርግ። አንድ ላይ አልጋችንን እናነጥፋለን እንደዚህ ጀምታጣ ፊቴ ልታጠብ ብዬ ደግሞ ውሃ ጠፋች። እንዴት ነው እናንተ ጋር ውሃ ይኖራል በደንብ? እኛ ጋር አንዴ ተጠፋ በቃ አይመጣም። ደግሞ ከማብራት ጋር ነው የሚጠፋው ሁሌ ማለት ነው። መብራት ጠፋ ማለት ውሃ ጠፋ፣ ውሃ ጠፋ ማለት መብራት ጠፋ። እንዴት እንደሚያናድድ ታዩ። በቃ አብሶ ደግሞ አንድ ላይ ስጠፋ ታውቁታላችሁ እናንተ። እና በቃ እዚህ ጋር ፊቴን እየታጠብኩ ምናምን ጥርሴን እየበረሽኩኝ ከዛ በኋላ አንድ አይዲያ መጣልኝ ማለት ነው። እንትን የጫማ መደርደሪያ የለኝም እና ጫማዎቼ መሬት ላይ ሆኖ ሲበላሹብኝ ጊዜ ማለት ነው የሆነ አይዲያ መጣልኝ ላሳያችሁ። በእነዚህ ሁለት ጣውላዎች ማለት እንደዚህ ነጭ ጣውላ ነበረና ቤት ከእቃ የተረፈ ማለት እንደዚህ ጠረጴዛ ምናምን ሲሰራበት የተረፈ ጣውላ ነውና እነሱን ሁለት አገኛቸውና ከዛ በኋላ ባልዲዎች የሉም የቀለም ባልዲዎች እና ምንድነው የወተት እንትኖች ምንድነው የሚባሉት ስማ ጣሳዎች። ከዛ በኋላ በእነሱ አራት አርጌ በእነሱ እንደዚህ እንደምታዩት አስቀመጥኳቸው ምናምን እና ጫማዎቼ እንደዚህ መደርደር ጀመርኩኝ ማለት ነው። እና ኑሮ በዘዴ ማለት እንደዚህ አይደለ ታዲያ? ያው እንግዲህ እስከሚመጣ ትልቅ ነገር እስከሚመጣ ማለት ነው የሆነ ያለችንና የሆነ ያለንን ነገር በዘዴ መጠቀም ነውና እና እኔ በቃ ትልቅ ነገር እስከምደርስበት ያው ትልቅ መደርደሪያ የሆነ ጽድት ያለ ነገር የሆነ በቃ ትላልቅ የሆነ ነገር እኮ አይቀርም ወደፊት። ያው አሁን ባለን አቋማችን ማለት ነው ባለችን ትንሽዬ ነገር እንግዲህ መኖር ነው። የሆነ በቃ ፈጥረን የሆነ ነገር አድርገን ፈጥረን ምናምን ነገር አስተካክለን በትናንሽ ነገሮች ቀላል አድርገን ህይወትን መኖር ነው። እንግዲህ ህይወት ዛሬ እንጆይ እያደረግን ካልኖርን እንጂ ባለን ነገር ደስተኛ ሆነን ካልኖርን እንጂ የሆነ በጣም ከአቅማችን በላይ የምንመኝ ከሆነ የሆነ ሰው በጣም የሆነ ስፔሲፊክ የሆነ ነገር ካለው ግዴታ ያ ሰው እንዳለው መሆን የለበትም እና እኛ ባለን ነገር በቃ ደስተኛ ሆነን ዛሬን መኖር መቻል አለብን እና ህይወት በጣም ብዙ ነገር አስተምረኛለች በጣም ማለት ነውና ይሄ ዩቲዩብ ለመጀመር ታውቃላችሁ በቃ የሆነ በጣም የሆነ አይነት ነገር ጠብቃለሁ የሆነ ጊዜ ጠብቃለሁና እንዴት ነው ምቹ የሆነ ላይፍ ምቹ የሆነ አይነት በቃ እንዴት ነው ሁሉም ነገር ጽድት ያለ ሁሉም ነገር ኳሊቲውን የጠበቀ በቃ ካሜራ የለኝም እላለሁ። የሆነ ጥርት ያለ ካሜራ ፈልጋለሁ። በዛ ላይ ደግሞ የሆነ ጥርት ያለ ቤት ሰው ሲያየኝ ምን ይላል ምናምን የሚለው ነገር በጣም ከዚህ በፊት ስለነበረኝ ማለት ነውና ብዙ ጊዜ ዩቲዩብ የመጀመር ህልሜ ነበረና ግን ለመጀመር በጣም ነበር የሚከብደኝ። ገባችሁ? እንደዚህ ባረግ ሰው የሚለኛል በቃ እንደዚህ ምናምን ስለምል እስካሁን ሳልጀምር ቆየሁኝ ማለት ነውና
አሁን ሳስበው በጣም ይቆጨኛል። ምክንያቱም ሰው እንዳለው ነው የሚኖረው። ገባችሁ? ዛሬን ተቀብለን ማኖር ከሆነ ነገ ተቀብለን መኖር አንችልም። የሆነ ነገር በጣም ውድ ነገር ቢመጣ እንኳን የሆነ ነገር ይዘን እንኳን መኖር አንችልም እና የሆነ ባለችን ነገር መኖር መቻል አለብን። ሀሳቤ እንደዛ ነው እና እስኪ የላይፍ ኤክስፒሪየንሳችሁን እስኪ ሼር አድርጉልኝ ኮሜንት ላይ እና ይሄን ቪዲዮ የምታዩ ከሆነና እኔ ማለት 12 ጨርሼ ምናምን ሪሚዳል መጣልኝ ተውኩት ትምህርት የሚባል ነገር ማለት ነው። በቃ ከነ ጭራሹ ተውኩኝ። የሆነ ለዛ ነገር ለትምህርት የተፈጠርኩት ያክል አይሰማኝም እና ከዛ በኋላ የሙያ ነገር ይሻለኛል ብዬ ፋሽን ዲዛይን ተምሬ ጨረስኩኝ። ከዛ በኋላ ሞዴሊንግ ተማርኩኝ፣ እሱንም ጨረስኩኝ ምናምን። አሁን ላይ ትምህርትም ስራም የለኝም። ቢያንስ እስኪ ይሄ ዩቱብ ልስራ ብዬ ነው የሆነ ነገር እስከሚመጣ ፈጣሪ እስከሚያዘጋጅልን እና ሁሉም ነገር ጊዜ ስላለው የሆነ ለኔ ያለው ቀን እግዚአብሔር ለኔ የሆነ ነገር እንደሚሰጠኝና የሆነ ነገር እንደምጀምር እርግጠኛ ነኝ። እና ደግሞ በቃ የሁሉም ነገር ስቴፕ ባይ ስቴፕ ህይወቴን ቀርጬ ዶክመንት አድርጌ ማስቀመጥ ፈልጋለሁና አሁን ካለሁበት ደረጃ ከፍ እያልኩኝ ስመጣ እያንዳንዷን ስትራግል ይሁን ሰክሰስም ይሁን ሁሉንም ነገር እንደዚህ ዶክመንት አድርጌ ማስቀመጥ ፈልጋለሁኝና የሆነ ጊዜ በቃ ተለውጬ ትልቅ ቦታ ደርሼ ሁሉም ነገር ተቀይሮ ምናምን የዛሬን ህይወቴን መልሼ ማየት ፈልጋለሁ። በጣም ማየት ፈልጋለሁ። አድጌ ምናምን ልጆች ኖሮኝ አግብቼ ምናምን ልጆቼ እንዲያዩት ፈልጋለሁ ምን አይነት እናት እንደነበርኩኝ ማለት በቃ ሁሉንም ነገር እኔ ወደኋላ መልሼ ማየት ፈልጋለሁ። ደስ ይለኛል ማየትና ለዛም ነው ምንም ይሁን ጥርትም አይሁን የሆነ ትንሽ ነገር የሚሆን በቃ ከዚህ በኋላ እኔ ቪዲዮ ቀርጬ ምናምን ነገር ፖስታለሁ። እናንተ ደግሞ ይሁልኝ ላይክ አድርጉልኝ፣ ሼር አድርጉልኝ። እናንተም እንደዚህ አይነት ማለት ምንድነው የሚባለው ፍላጎት ካላችሁ እግዚአብሔርን ነው የምላችሁ ጀምሩ። በቃ ላይፋችሁን ምናምን ነገር ሼር አድርጉ። ሰው ይማማርበታል ምናምን ነገር እና ሼም አይዛችሁ እንደኔ በቃ ስንት አመሽ የሚዞኝ ነው እኔ ቁጭ ያልኩትና ዛሬ ግን ሁሉም ነገር እርግፍ አድርጌ ምናምን ነገር በኮንፊደንስ በቃ የኔ ህይወት የኔ ነው ማንም እንትን አይለውም እና ለምን እንደዚህ አረግሽ ምናምን የሚለው ሶ ኔጌቲቭን ትተውና በፖዚቲቭ ትቀጥላላችሁ ማለት ነውና ሶ እንግዲህ ይሄን ነው የምላችሁ። እስኪ በቀጣይ ደግሞ ሌላ ብዙ ሀሳቦች በብዙ አይዲያ ልመጣ እችላለሁና እና ደግሞ ውፍረቴ ምናምን እንደዚህ አልነበረም፣ በጣም ቀንሻለሁኝ በሞዴሊንግ ሰበብ ማለት ነውና እሱንም እንዴት እንደቀነስኩኝ በአንድ ወር ውስጥ እሱንም ሼር አድርግላችኋለሁኝ እና አሁንም ድጋሚ ጀምሬያለሁ። ምክንያቱም ቦርጫ አለኝ ትንሽ፣ አሁንም ሰውነቴን ማስተካከል ይኖርብኛል። ይሄን ክረምት አብራችሁኝ መክሳት የሆነ ግሎ አፕ ማድረግ የምትፈልጉ ሰዎች ኮሜንት ላይ አሳውቁኝ፣ እኔም ደግሞ ሰራላችኋለሁ። አብረን እንጀምራለን የመለወጥ እንትናችን ማለት ነው። እዚህ ጋር እንደምታዩት ፕላቲስ ነው። ከኤርተሳዮች የሚመቹኝ ፕላቲስ ነውና በጣም እጅግ በጣም የሆነ ለመስራትም ቀላል ነው። ባላችሁበት ሆናችሁ አልጋችሁ ላይ ምንም ላይ መስራት ትችላላችሁና ይሄንን ሰራም ነበርና አሁንም እንቀጥላለን። በስነ ስርዓት እንቀጥላለንና ለብቻ የኤክሰርሳይዝ ማለት ነው ለብቻውን ቪዲዮ ፖስትላችኋለሁ ቀርጬ እንግዲህ ይሄን ይመስላል። እንግዲህ እንደምታዩት እንደዚህ እየሰራሁኝ ነበረና ገና ዛሬ ስለጀመርኩኝ ትንሽ እንተናለኝ። ምክንያቱም ትንሽ ጋፕ ፈጥሬ ነበረ ከቶኩኝ ቆይቻለሁ። በጣም ስበላ ነበረ ብዙ ካሎሪ እና እንግዲህ እንዴት ዳይት እንደምናረግ ኤክሰርሳይዝ እንዴት እንደምንሰራ እያንዳንዱ ነገር አብረን ምና ይሆናል። አብረን መጓዝ እንችላለን። ኦኬ፣ ስለዚህ ተከታተሉኝ እስከ መጨረሻው። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ፣ ላይክ አድርጉ። ለኔ ማበረታቻ ነው የሚሆነው።
እናም እንግዲህ ስፖርታችንን ጨርሰን ነቃ ነቃ ካለን በኋላ ወደ ስራ። ከዛ በኋላ በቃ እንደምታዩት እየታጠበ እቃ ነበረ። እሱም ወደ ቤት ማስገባትና በቦታው ማስቀመጥ ነው። ከዛ በኋላ አብሲቴን ጠጄ ነበረ እና እንጀራ ለመጋገር እስኪ ነው አብረን እንጀራ እንጋግር። ከዛ በኋላ እንጀራ ተጋገረ። እዛ አሳስ እያረግን ከዛ እንጀራችንን እንጨምራለን ማለት ነው። እንግዲህ እንጀራ ጋግረን ከጨረስን በኋላ ከዛ ማለት ነው ጨረስኩኝ ማለት ነው። በቦታ ቁጭ ከዛ እዚህ ጋር እያስተካከልኩኝ ነበረ መሶብ ውስጥ አድርጌ። እናም ምሳ ሰዓት ደረሰ። ለምሳ ሰዓት ደግሞ መጠን ያለች ቅጥን ያለች ተጋቢኖ ሽሮ ሰርቼ ነበርና በጣም ነው የሚጣፍጠው። ባይዘወይ አሳያችኋለሁ። የተጠቀምኩበትን እቃ ለማጠብ ወጣውላችሁ። ከዛ እንዲህ እያጠብኩኝ በመሃል ምን ቢሆን ጥሩ ነው ውሃ ጥፍት። ከዛ እንዴት እንዳናደደኝ ጠፋች። ከዛ ውሃ ጠፋች። ምን ይደረጋል እንግዲህ ባልዲ ውስጥ እንዳጋጣሚ አለ ስለሆነ ሄደን ቁጭ ብለን ጠብጥብ አደረግንና ከጨረስን በኋላ ዳይ ወደ መጥረግ ጸዳ እናረጋታለን። ጥርቅ አርግተን እናጸዳታለን። ከዛ በኋላ ምን ይፈጠራል? ከዛ እንደኔ ማለት እንደኛ ቤተሰብ ግን ማለት ቡና የሚወድ ሰው አለ። ግን በቃ በጣም ነው ቡና የምንወደው። በጠዋቱ በቡና ነው በቃ ጠዋታችንን የምንጀምረውና ከባድ ሱስ ይዞናል ነው የምላችሁ። ከባድ ሱስ በቃ ሰው ገና እሳት ከማቀጣጠል ብለን በቃ 3 ሰው ስለሆነም በቃ እንዳላጤ ነው የምንኖረው ማለት ይቻላል። አባታችን ያሌለ ጊዜ ከዛ በኋላ በቃ ቀላል ብለን ነውና እዚህ ጋር ጀመናዋን ደግሞ እንዳታዩት እህቴ ነች የሰበረችው ጀመናዋን ጫፉንና ከዛ እንዲያቀራረብን ያው ለ3 ሰው ስለሆነ በቂ ነውና ቡናችንን ምናችንን ማቀራርበን። እነዚህ ሰዎች ግን የሚወዷቸው ሰዎች አላችሁ። ግን በጣም ነው የምወዳቸው። እግዚአብሔር ነው የምላቸው። በቃ እያበላ እንጆይ እያደረግን ነበር የምናየው። በቃ የምንበላው የምንጠጣውና በጣም ነው ደስ የሚሉኝ ሁለቱ ተማሞች ይዋዳንና ስዊትን። ማያቅ ሰው አለ ብዬ አላስብም። ብቻ እኔ በጣም ነው የሚመቹኝ ምናምን ነገር በጣም ነው የምወዳቸውና ሁሌ ነበረ በቃ በቤተሰብ ጎጃ ላይ የነሱ ቪዲዮ ነው የሚከፈተውና ዩቲዩብ ከተከፈተ በቃ በእነሱ ቪዲዮ እንጆይ እያደረግን ምናምን እያበላን ምናምን ነገር ነበር። ብቻ ዛሬ ስናይ የነበረው ቪዲዮ ቆየ ከተለቀ ግን አይተነዋል። ግን እንደ አዲስ ነው የምናየው ሁሌ። ለምን እንደሆነ አላውቅም። በጣም ነው የሚመቹኝ ምናምን በቃ አይ ላቭ ዩ ሶ ማች ጋይስ። በጣም ነው የምወዳቸው እና እህቴ ቾትና እየበላች ደግሞ እኔን አይደለም የምታጎርሰኝ ታናሽ ወንድሜ ነው። እናም እንግዲህ በላ ካረግን በኋላ ወደ ቡና እንግዲህ 3 ሲኒ ነው የቀረበው። ለምን እንትን ማውጣት ነው እርከቡት ምናምን ብላ ያው ለኛ ለሶስታችን ስለሆነ ቡናችንን ቀዳቀዳ አርግተን ቆላችንን እየበላን ቡናችንን እንጠጣለን። ከዛ በኋላ በቃ እንጆይ ማድረግ ነውና ቀለል አርግተን ነው የምንኖረው። ቀለል እና እንዴት ነው እናንተ ጋስ? እና የቡና ሱስ በጣም ከባድ ነው። በቃ ተውኝ። በቃ እኔ በቀን 3 ካልጠጣው ተውኝ። በቃ ከባድ ነው። ከቡና የማትወዱ ሰዎች ግን እኔ እንጃ አላውቅም። አንዳንድ ሰው ቡና አይወድም እና እንዴት ነው የማትወዱት ቡና? እኛ ቤት ከትልቅ እስከ ትንሽ ነው የሚጠጣው። በቃ ሕፃን ልጁ ትንሹ ቤቢ እንኳን ይጠጣል። ገና 1 ዓመቱ ልጅ ማለት ነውና ዩጋይስ ይሄን እዩት በእናታችሁ። ይሄ ቪዲዮ የነ ዩዋዳን ቪዲዮ ነውና የአባታቸውና እናታቸውን 30ኛ ዓመት
አመት ልደታቸውን ማለት አኒቨርሰሪያቸውን እያከበሩላቸው ነበርና በቃ ተውት በቃ ዩ ጋይስ በቃ በትዳር ስትባረኩ እኮ በቃ ልክ እንደዚህ ነው። በልጆች በትዳር ስትሉ በቃ እንደነሱ ነውና በጣም ነው የሚያምሩት። በጣም የሚያስቀኑ ቤተሰቦች ናቸው ምናምን ነገር። አንድ ቀን አይቀርም እኔና እህቴም እንደሷ ቪዲዮ እንሰራለን። አንድ ላይ አድገን እንደነሱ ባንሆንም ያው እንግዲህ እግዚአብሔር ባለ እንትን እኛም አንድ ቀን እዚህ ቦታ እንደርሳለን። ለቤተሰቦቻችን እንደዚህ አይነት ጊዜ እናመጣለን ብዬ ተስፋ አደርጋለሁ። እውነት ይቀመጥ ይሄ ነገር አድገን እንደነሱ እኛም በቃ የራሳችን የሆነ ቢዝነስ የሆነ ነገር ኖሮን ለቤተሰቦቻችን እንደዚህ ሰርፕራይዝ እንደምናረጋቸው ባለሙሉ ተስፈኛ ነኝ። ህልሜን ነውና ለዚህ ቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ እንደዛውም ላይክ ሼር አድርጉ፣ አበረታቱኝ። ወዳችኋለሁ። ባይ ባይ።